ሰላም ጤና ይስጥልኝ ውድ አድማጮቻችን፣ ይህ ዘውትር እሁድ በሚዲያ ቲም ተዘጋጅቶ የሚቀርብላችሁ 7 ሚኒት የተሰኘው ፕሮግራማችን ነው። ዛሬ አንድ እንግዳ ይዘንላችሁ ቀርበናል። አብራችሁን ቆዩ። ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እኔ ዘላለም ተሾመ እባላለሁ። የዋቸሞ ዩኒቨርሲቲ 4ኛ ዓመት የኮምፒውተር ሳይንስ ተማሪ ነኝ። ዛሬ በዚህ መልኩ በፊታችሁ የመጣሁት እንዴት እንጸልይ ወይም ደግሞ እንዴት መጸለይ አለብን የሚለውን ሐሳብ እንደ እግዚአብሔር ቃል እንዴት እንመልከተው በሚለው ሐሳብ ዙሪያ ላይ ለመነጋገር ነው። እንግዲህ በመጀመሪያ ደረጃ ጸሎት ማለት በአባትና በልጅ መካከል በእምነት በመንፈስ የሚደረግ የአባትና የልጅ ግንኙነት ነው ማለት እንችላለን። እንግዲህ በምንጸልይበት ጊዜ እግዚአብሔር አምላክ ስለኛ የማያውቀውን ነገር የምናሳውቅበት መንገድ ሳይሆን በመንፈስ ከጌታ ጋር ህብረት የምናደርግበት መንገድ ነው። እንዲሁም ደግሞ በምንጸልይበት ጊዜ ምንም አለመቻላችንን ምንም አለማወቃችንን አውቀን ሁሉን በሚችለው አምላክ ፊት ታምነን ሁሉ ነገራችንን ለእግዚአብሔር አሳልፈን መስጠትም ማለት ነው። እና እንዴት መጸለይ አለብን ወደሚለው ወደ መጀመሪያው ሐሳብ ስንመለስ እኛ ባለንበት ኪዳን ወይም ደግሞ አዲስ ኪዳን ላይ የመጀመሪያ የጸሎት መምህራችን ጌታችን ኢየሱስ ክርስቶስ እንደሆነ የወንጌል መጽሐፍት ይናገረናል። እንግዲህ እንዴት እንጸልይ የሚለው ጥያቄ ወደ ውስጣችን ሲመጣ ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 26 እስከ 27 ላይ ያለው የመጽሐፍ ቅዱስ ክፍል ወደ አእምሯችን ሊመጣ ይገባልና ምንድን ነው የሚለው? እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ በራሱ በማይነገር መቃተት ይማልድልናል፣ ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና ይለናል። አንድ አማኝ መጸለይ የሚችለው በመንፈስ ቅዱስ በሚደረግ ድጋፍ እንጂ በራሱ መጸለይ እንደማይችል ከዚህ ክፍል መመልከት እንችላለን። መንፈስ ቅዱስ በምድር ላይ ክርስቶስ ኢየሱስን ማግኒፋይ ማድረግ ስለሆነ ስራው በራሳችን ምንም አይነት ጸሎቶችን ማካሄድ እንደማንችልና መንፈስ ቅዱስ ደግሞ በውስጣችን ሆኖ ክርስቶስን ማግኒፋይ እያደረገ እንዴት መጸለይ እንዳለብን እንዴት መጸለይ እንደሚገባን መንፈስ ቅዱስ ራሱ ያስረዳናል። እናም በቃሉ መሰረት እንዴት መጸለይ እንዳለብን እንመልከት። የመጀመሪያው እንደ እግዚአብሔር ፈቃድ እንጸልይ። መጽሐፍ ቅዱሳችን አንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 14 ላይ ምን ይለናል? በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናልና ይለናል። ከዚህ ክፍል አንጻር እንዴት መጸለይ እንዳለብን የምንማረው ነገር አለ። እናም ጸሎታችን ሊሆን የሚገባው ሐሳባችንን ከእግዚአብሔር ሐሳብ ጋር እቅዳችንን ከእግዚአብሔር እቅድ ጋር እያስታረቀን እንደ ፈቃዱ መጸለይ ያለብን እንጂ በጸሎታችን እግዚአብሔር በእኛ ላይ ያለውን አጀንዳውንና እቅዱን እጅ በመጠምዘዝ ለማስቀየር መሞከር የለብንም። ይህ ትልቅ የዋህነት ነው። ብዙ ሰዎች በሕይወታቸው ላይ በእግዚአብሔር የሚያጉረመርሙበት ምክንያት እንደ ፈቃዱ ሳይሆን እንደ እግዚአብሔር ፈቃድ ሳይሆን እንደ ራሳቸው ፈቃድ ይጸልዩና የሚጠብቁትን ምላሽ በስርዓት ካለማግኘታቸው የተነሳ በእግዚአብሔር ያጉረመርማሉ። እኛ መርጠን እኛው ወስነን እኛው ካጸደቅን በኋላ በመጨረሻም ጉዳዩ ላይ እግዚአብሔር ማተብ እንዲያደርግልን መሄድ ማለት ይሄ ትልቅ የዋህነት ነው። እንደዚህም ሊሆንም አይችልም። እንግዲህ በመጀመሪያ እንዴት መጸለይ ያለብን ለሚለው እንደ እግዚአብሔር ፈቃድ እንጸልይ። እንግዲህ በሁለተኛ እንዴት እንጸልይ የሚለውን እንደ እግዚአብሔር ቃል ስንመለከት በእምነት እንጸልይ። እንግዲህ ያለ እምነት እግዚአብሔርን ደስ ማሰኘት እንደማንችል መጽሐፍ ቅዱስ ዮሐንስ ወንጌል ላይ ይናገረናል። ዕብራውያን ምዕራፍ 11 ከቁጥር 6 ላይ ያለ እምነት ደስ ማሰኘት አይቻልምና እያለ ይናገረናል። ምንም እንኳ ጸሎት የማይታይ ቢሆንም እንኳ በመንፈስ የሚደረግ ጸሎት በሚታየውና በማይታየው ዓለም ላይ የሚታየውንና የማይታየውን ድንቅና ታምራትን ማድረግ የሚችል የአማኝ መሳሪያ ነው ማለት እንችላለን። እና በተጨማሪ እግዚአብሔር ለጥያቄዎቻችን ሁሉ መልስ የለውም። እግዚአብሔር መልስ ያለው በጥያቄዎቻችን ውስጥ ላለው እምነት ነው። እና በመጽሐፍ ቅዱሳችን ሉቃስ ወንጌል ምዕራፍ 18 ከቁጥር 35 ላይ አንድ ታሪክ እናስታውሳለን። እና ኢየሱስ ክርስቶስ ወደ ኢያሪኮ በቀረበ ጊዜ አንድ አይነ ዕውር መንገድ ዳር ላይ ተቀምጦ እየለመነ
እንደነበር እናስታውሳለን። ይሄኛው ብዙ ግርግሮችን ተመለከተና ምንድነው ብሎ ሰዎችን ሲጠይቃቸው የናዝሬቱ ኢየሱስ በዚህ እያለፈ ነው ብሎ ሲሉት የዳዊት ልጅ ሆይ አብዝት ማረኝ ብሎ እንደ ጮኸ እንመለከታለንና ከፊት ለፊት የነበሩ ሰዎች ዝም እንዲል ገሰጹት ይላል። ከዛ ሰውየው ድምጹን ከፍ አድርጎ አብዝቶ ጮኸ ይላልና ኢየሱስ ክርስቶስ ተመለከተና ወደ እርሱ እንዲመጣ አዘዛቸው ይላል። ከዛ ወደ እርሱ ሲጠሩት ምን እንዳደረግልህ ዘንድ ትወዳለህ ብሎ ሲጠይቃቸው አይ ዘንድ ነው አለ። እምነትህ አድኗል ብሎ አለና ጀስት አይኑ በራለት የሰውየውና ምን ልላችሁ ፈልጌ ነው ኢየሱስ ክርስቶስ ብዙ ህመምተኞችን ሲፈውስ በመጽሐፍ ቅዱስ ላይ አስተውለን እንደሆነ እምነትህ አድኗል፣ እምነትሽ አድኗል ነው የሚላቸውና ለዚህም ነው እግዚአብሔር ለጥያቄዎቻችን ሁሉ መልስ የለውም፣ በጥያቄዎቻችን ውስጥ ላለው ግን እምነት መልስ አለው እግዚአብሔር። ስለዚህ ጸሎቶቻችን ሊሆኑ የሚገባው በእምነት ነው በእግዚአብሔር ፊት መቅረብ ያለብን። ሌላኛው እንዴት መጸለይ አለብን የሚለውን ነገር ስንመለከት ዘወትር እንጸልይ። እንግዲህ መጽሐፍ ቅዱሳችን በአንደኛ ተሰሎንቄ ምዕራፍ 5 ከቁጥር 17 ላይ ሲናገር ሳታቋርጡ ጸልዩ ይለናል። አንድ አማኝ የሚፈልገውን ከእግዚአብሔር የሚፈልገውን ነገር እስኪያገኝ ብቻ ሳይሆን ጸሎት መቀጠል ያለበት የየዕለት ተግባሩ የየዕለት ህይወቱ ነው ሊሆን የሚገባው ጸሎትና ስለዚህ ሳናቋርጥ መጸለይ እንዳለብን በሁሉ ስፍራ ሆነን በሚመችም በማይመችም ስፍራ ሆነን መጸለይ እንዳለብን መጽሐፍ ቅዱሳችን ይናገረናል። እና ዘወትር በመጸለይ ውስጥ እግዚአብሔር ያየናል። ዘወትር በመጸለይ ውስጥ እግዚአብሔር ይጎበኝናል። ዘወትር በመጸለይ ውስጥ የእግዚአብሔር እጅ ይዘረጋል። የእግዚአብሔር ጉብኝት ይፈጥናል። እንግዲህ ኢየሱስ ክርስቶስ ሳይታክቱ ዘወትር ሊጸልዩ እንደሚገባቸው የሚል ምሳሌ ነገራቸው ይለናል ሉቃስ ወንጌል ምዕራፍ 18ን ስንመለከትና በአንዲት ከተማ ሰውንም የማይፈራ እግዚአብሔርንም የማይፈራ አንድ ዳኛ እንደነበረና በዚያ ከተማ አንዲት መበለት እንደነበረች ከባለጋራዬም ጋር ደግሞ ፍረድልኝ እያለች ቀንና ሌሊት አያሌ ቀን እንደጨቀጨቀችው መጽሐፍ ቅዱሳችን ይናገራልና ይሄ ሰውዬ ይሄ ዳኛ ምንም እንኳን እግዚአብሔርን ባልፈራ ሰውንም ባላፍር እቺ ሴት ቀንና ሌሊት መታ ከምትጨቀጭቀኝ ፈርጄላት ብገላገል ይሻላል የሚል ምሳሌ ነገራቸውና ጌታም አላቸው አመፀኛ ዳኛ ያለውን ስሙ አለና እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁት ለሚታገሳቸው ምርጦቹ አይፈርድላቸውምን? እላችኋለሁ ፈጥኖ ይፈርድላቸዋል ብሎ ይለናልና ዘወትር ሳንታክት በእግዚአብሔር ፊት ጸሎታችንን ማቅረብ እንዳለብን ከእግዚአብሔር ጋር ፌሎሺፕ ማድረግ እንዳለብን መጽሐፍ ቅዱሳችን ይናገረናልና ጌታ አብዝቶ ይባርካችሁ። ተባረኩልኝ።